አሰላሙ አሌይኩም ረህመቱላሂ ወበረካቱ። ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ አጠር ያለች የሾርማ አሰራር ማለት ነው። ወላሂ ስንት የመሰላችሁ እንትን እያልኩ በመሀል እያቋረጥኩ ሴትዮ እየመጣች የጠፋብኝ ማለት ነው። ስልኩን ደግሞ ስነካው ያለው ሴትዮ እንዳጋጣሚ ደግሞ ድንገት ምትትትል እንትን አረገዋለሁ እያልኩኝ ሲል ማለት ነው እንትን ይላል ይጠፋል። እና አሁን አጠር ያለች የሻወርማ አሰራር አሳያችኋለሁ ማለት ነው። እዚህ ላይ ዘይቱን ታረጋላችሁ። ዘይቱን ትንሽ ታግሉትና ሰድር ዲያይ የዶሮውን ስጋ ከዛ ትጨምርታላችሁ መጀመሪያ ማለት ነው። ትንሽ እንትን ውሃ ያመጣል ያው ማሻአላህ ውሃ እንጥፋል ማለት ነው። ከዛ ይሄንን ራሱ እንዲመጥ ማድረግ አለብን። ራሱን ከመጠጠ በኋላ ደግሞ አሳያችኋለሁ። እንዲበስል በራሱ ውሃ እንዲበስል ሌላ ውሃ እያጨምሩበት የሻወርማ አሰራር ውሃ ስንጨምርበት ጣዕም አይመጣም። ግን እንደዚህ ሲሆን ደግሞ በጣም ጣዕም አለው በራሱ ውሃ ሲበስል ማለት ነው። ያንን እንደዚህ እንከርነዋለን። እንደዚህ ስንከር ነው ይበስልልናል ራሱ ማለት ነው። እየበሰለ ሲመጣ ምን እንጨምራለን? በሰል እንጨምራለን ማለት ነው። እሺ በሰል እንኳን ላሳያችሁ። ኦኬ አለኩል ሀይል እንደዚህ እያደረግ በሰሉን ደግሞ እዚጋ ደግሞ በሰል እዛ ላይ ዶሮውን እያበሰልን አይደለ? ነጭ ሽንኩርት በአረበኛ በሰል ይባላል። ነጭ እሺ። እሱም በሰሉን ደግሞ በቁመናው እንደዚህ እንከትፈዋለን። ልክ እንደ ዶሮ ማለት ነው። ዶሮውንም በቁመናው የከተፍኩት ማለት ነው። ይቅርታ ትንሽ ጉሮሮ ይመስላል መመኝ አፌ የሚያያዝባችሁ ማለት ነው። እንደዚህ አድርገን በቁመናው እንከትፍና በኋላ ነው የምንጨምረው ውሃውን። ዶሮ ስጋ ውሃ ከመጠጠ በኋላ እሱን እንጨምራለን። ተከታተሉኝ ያሳያችኋለሁ ማለት ነው። አለኩል ሀይል የኛ ፋሚሊዎች ማሻአላ ወላሂ በጣም ደስ ትላላችሁ። ሰብስክራይብ ላይክ የምታረጉኝ ሁላ ኮመንት የምትጽፉልኝ በጣም አድርጌ አመሰግናለሁ። በዚሁ አጋጣሚ አላህ ሱብሃነሁ ወተዓላ ደግሞ ሁላችንም በያለንበት አላህ ይጠብቀን። እህቶቻችንንም አብሽሩ እንደኛው አግኙ የሚሉት እህቶቻችንንም አላህ ይጠብቅልን። በዚሁ አጋጣሚ ማለት ነው እህቶቼ ራስ በራሳችን እየተገዳደፍን ራስ በራሳችን እየተወያየን ለመውጣት ለማደግ እንፈልግ እላለሁኝ። አላህ ሱብሃነሁ ወተዓላ ደግሞ ሀገራችንን ኢትዮጵያን ደግሞ ሰላማን ብዝዝት ያለ ያድርግልን። ስደት በቃ ብሎ ለሀገራችን አላህ ያብቃን የረብና አላሚን እላችኋለሁኝ። በዚህ አጋጣሚ አንዳንድ ነገሮች አወራችኋለሁ ስላችሁ እንደኔ እኔ ባይዘወይ ብሬን ያው አሁንም ቀደም አድርጌያለሁኝ እኔ ማለት ነው ለቅቄያለሁ። እንደኔ ያክስቴ ልጅ ብላችሁ አምናችሁ እንኳን ያክስት ልጅ ቀርቶ አይደለም ዛሬ ጊዜ ማለት ነው እንኳን ያክስት ልጅ ቀርቶ የገዛ ወንድም እህት እናት አባት የሚከዳበት ቀን ነው የመጣውና ከዚህ ራሳችንን ጠብቀን ብራችንን በስራ ስርዓቱ ይዘን ለሀገራችን በቃ አገራችን ላይ ለመኖር አገራችን ላይ በቃ ወላሂ በገዛ ቤታችን ተሻሽለን እንድንኖር እንሞክር እላለሁ። ሽታው ለራሱ ይጣፍጣል። ባይዘው ወይ
በጣም ነው ደስ የሚለው ሽታው በራሱ እንትን ሲል ማለት ነው። በዘይት ዘይቱን ጥብስ ስታረጉት ዶሮ ሽታው ለራሱ እንደዚህ እንትን ይላል። ለታልነው ነው ለምን ሽንኩርቱ ትንሽ እንደዚህ አድርጌ እንትን ማለት ስላለብኝ እና ራሳችንን ጠብቀን ለራሳችን በሀገራችን ላይ ለመኖር እንሞክር። ስደት ላይ ብዙ ነገሮች እየመጡ ብዙ በሽተኛ እየሆን ወላሂ ስንቶቻችንን ውስጣችን እንትን የሚለው ማለት ነው። እና ራሳችንን ለመጠበቅ እንሞክር። ብር ብቻ ሳይሆን ራሳችንንም መጠበቅ አለብን ከብዙ ነገር ማለት ነው። አላህ ሱብሃነሁ ወተዓላ ደግሞ በዚሁ አጋጣሚ እሱ ነው የሚያግዘንም እሱ ነው የሚጠብቀንም። መቼም እሱም አለን አልሐምዱሊላህ ረቡል ዓለሚን። ስለዚህ እህቶቼ ራሳችሁን ለመጠበቅ ሞክሩ እላለሁ። ብራችሁንም በራሳችሁ አኳያ ለመያዝ ሞክሩ። እኔ እንደገና ስደት መርጬ እንደዚህ እየሟቀኩ ያለሁት የገዛ ያክስቴ ልጅ ስላጠፋችብኝ ነው። የ4 ዓመት ሙሉ ማለት ነው። እና ከባድ ነው። ይሄ ነው ብሎም መናገር ያስጠላል። ተምሬ ነው ላይ ደግሞ በተለይ ሚዲያ ላይ አላሁ አክበር ይቅርታ ያቋረኩት ያው እንትን ስላለብኝ ነው። አዛን ሲል ለዛ ነው ያቋረኩት ማለት ነው። ስለዚህ በዚሁ አጋጣሚ ደግሞ ሚዲያ ላይ እንዲህ ያደረገኝ እኔ እንጃ እኔ ምን መስሏቸው እንደሚታይ አይገባኝም። ለምን እንደዚህ ሆንኩ? ሚዲያ ላይ አይባችንን ታወጣ ነው ምን ጥቅም እናገኛለን? ጥቅም አለው እርግጥ ነው ለጊዜው ታገኛላችሁ፣ ግን አይጎዳችሁም ብዬ አይጎዳም። ለወደፊቱ ያ ሰው ጋር የምትኖሩት ሰው ጋር ወይም እናትም ሆነች አባትም ሆነ እህትም ወንድምም ዳግመኛ አትገናኙም። ሚዲያ ላይ እንደዚህ ከሆነ እያሉ እኔ እንጃ ወላሂ ሚዲያ ላይ የሚወጣው ብዛቱ ይሄ እንዴት ነው የሚታየው? እስኪ እህቶቼ ፋሚሊዎቼ በኮመንት ጻፉልኝ። እንዴት ይታያል ሚዲያ ላይ ሚዲያ ላይ ይሄንን ነውርነት ተናግራችሁ እኔ እንጃ ብቻውን ላይ በጣም ነው የሚከብደው። ስለዚህ ሚዲያ ላይ ይሄንን ነውር ከምናወጣ ቀስ በቀስ ራስ በራሳችን ብንረዳዳ። እርግጥ የማይበላ ገንዘብ የለም ይበላል። ግን በተለይ እናት አባት ኧረ ስንቱ አለ ወላሂ ለኢላሂ ወንድም እህት ነገ ጧት አትገናኙ። ሚዲያ ላይ ከምታቀርቡ ውስጥ ለውስጥ ላላህ ደግሞ አንደኛ ደግሞ ላላህ ብትሰጧቸው ይበልጣል። ተምሬ ነው ላይ ላላህ ብትሰጧቸው በጣም ይበልጣል። እንደኔ ማለት ነው። እኔ ወላሂ ላላህ ነው የሰጠኋት። ለማንም አልሰጠሁም። ላላህ ብቻ ካላህ የበለጠ የለምና ማለት ነው። አልሐምዱሊላህ ረብል ዓለሚን ካላህ የበለጠ ስላለ ላላህ መስጠት ነው። ሚዲያ ላይ ሚስጥሩ ወጥቶ ሚዲያ ላይ ስንቱ ገበናችንን አውቆ ስንቱ እኔ እንጃ በጣም ነው የሚከብደው። ከይቅርታ ጋር ማለት ነው። ያው እኔ እንደራሴ ስለሚመስለኝ ነው። እና አላህ ሱብሃነሁ ወተዓላ ደግሞ ጥሩ ጓደኛ በቃ እኔ እንጃ አላህ ይወፍቀን፣ አላህ ይስጠን። ጥሩ ጓደኞቻችንንም እንደዚህ እንጠንክር እናግኝ የሚል ጓደኛ የሚል እህት ስላለም ደግሞ ወላሂ እነሱንም አላህ ከክፉ ነገር አላህ ይጠብቅልን፣ ከብዙ አይነት አላህ ይጠብቅልን። እኛም ጠንክረን ተለውጠን እነሱን ለማስደሰት እነሱን በቃ እኔ እንጃ እኔ በራሴ በቃ እነሱ ጋር በአካል ተገናኝቼ ብስሚላ ተምሬ ነው ወላሂ እኔ አውቃለሁኝ። ይሄንንም ማለትም እንትን ይላል፣ ግን ለእኛ ብለው እንደዚህ እየታገሉ በስደት አለ እኛም እየታገልን ነው አይደል? የስደት መቼም ስደት ላይ ሆነን እየሰራን ነው። ስደት ላይ ሆነን እንደዚህ እየሰራን
ማስደሰት ጥቅሙ እኮ ለእኛ ነው አይደል? ለእነሱ እኮ ምሰንድ በምንጠቅመው ነገር የለም። ጥቅሙ ለእኛው ነው እና አላህ ሱብሃነሁ ወተዓላ ደግሞ ከአላህ ጋር ሆነን ከዚህ የበለጠ ጠቅመን ሰጥቶን እነሱ ጋር እኔ ባይዘወይ እነሱ ጋር በቃ 2 ቀንም ሆነ 3 ቀንም ሆነ አግኝቻቸው እነሱ ጋር ማሳለፍ ነው የምፈልገው። በአካል እንዲህ በስልክ ሳይሆን በአካል ማለት ነው። በቃ እነሱ እንደዚህ እንዲያስደሱኝ እነዚህ ይሄንን እውቀት እንደሰጡኝ እኔ ደግሞ ይብለጥ አድርጌ ማስደሰት አለብኝ ብዬ በራሴ አኳያ የማስበው ማለት ነው። ስለዚህ በዚሁ አጋጣሚ ያው ወሬ ያበዛሁባችሁ እንትን አሰራሩንም አረሳችሁ እነግራችኋለሁ እየሰራሁ ስለሆነ ነው። እሺ በዚሁ አጋጣሚ ያው ረዘም ላድርገው ብዬ ነው ቪዲዮውን ረዘም ሲል ይጠቅመናል ለኛው ማለት ነው። አሁን ሽንኩርቱን ጨመርኩት። ሽንኩርቱን ከጨመርኩ በኋላ ያው ሽንኩርቱ በሰለልኛ። ሽንኩርቱና እንትኑ ዋው ሲያምር ሽታው ለራሱ ላይ በጣም ነው የሚያምረው። ይገርማችሁ ከምላችሁ በላይ። ከዛ ምን ትጨምራላችሁ? ማጂውን ትጨምራላችሁ ማለት ነው። የዶሮ መረቅ ማለት ነው። አሪፍ ነው። እሱን ትጨምሩታላችሁ እንደዚህ አብራችሁ። እሱም ደግሞ የተወሰነ ደቂቃ እንዲህ አድርገን እንደዚህ አድርገን የተወሰነ ደቂቃ እናበስለዋለን፣ እናቆላለዋለን አብረን ማለት ነው። እንትን እያልኩ ነው በመሀል ማለት ነው። እና እህቶቼ አላህ ሱብሃነሁ ወተዓላ ደግሞ አላህ ይጠብቀን እላችኋለሁኝ። እንደዛ እያደረግን እንግዲህ ራሳችን ለመለወጥ ራሳችን ለማደግ መሞከር አለብን። ከጅልም ጓደኛ አላህ ሱብሃነሁ ወተዓላ ያረቀን፣ ሀይረኛውን ጓደኛ አላህ ይስጠን። ደግሞ አላህ ላለለት ነው ጥሩ ጓደኛ የሚሰጠው። ተምሬ ነው አላህ ላላለ ብስሚላህ ጥሩ ጓደኛ ማለት ነው። ጥሩ ጓደኛ የሚሰጠው አላህ ላላለት ነው። አላህ ላላለት ደግሞ በጎን ያማችኋል፣ በጎን እንትን ይላችኋል። እንደዚህ ያለ ጓደኛ ደግሞ ከመላችሁ በላይ ይጎዳችኋል። ለእናንተ ደህና ሰው መስሎ እንደገና በመሀል መጥፎ አለ። አሁን ባህራቱ አረኩ ማለት ነው። ቅመማ ቅመሙን አረኩት ብስሚላህ። እሱንም ደግሞ እነዚህ በአንድ አቁላለዋለሁ ማለት ነው። ወይ አንድ ባህራት ረስቻለሁ ይቀርታል። ብስሚላህ ከዛ በደንብ አድርገን እንደዚህ እናቁላለዋለን። የገዛሁት አዲስ ማለት ነው። እችን ባህራት ደግሞ ታሪኬ ብስሚላህ ይሄ ደግሞ የሾርማ እንትን ነው። ይሄ ደግሞ በጣም አሪፍ ነው። ብስሚላህ አንድ ማንኪያ ትጨምሩበታላችሁ ማለት ነው። እንትኑ ደግሞ ብዙ ከሆነ ያው ዶሮው ብዙ ከሆነ ደግሞ በርከት ታረጉበታላችሁ ማለት ነው። ከዛ ይሄ አድርገን እናቁላለዋለን። እሺ አሁን ትንሽዬ ውሃ ጠብ እናደርግበታለን። ለምን በጣም አስመጠርኩት ማለት ነው። ሽንኩርቱ ሲቁላላ አብሮ ትንሽ እያረኩበት ለምን ባህራቱ በደንብ ዶሮ ጋር እንትን ስላለበት ማለት ነው። ዋው ሽታው ግን ማሻአላ ነው። በጣም ነው የሚጥመው። ብዙ አጋጣሚ
በራሴ የራሴ ሙያ እንትን እላለሁ። አያችሁ ያ ሰላም ትላላችሁ ፋሚሊ። አሁን ደግሞ ይሄንን ፍልፍል መለወላውን እጨምረዋለሁ ማለት ነው። ቀላል ነው አሰራሩ የመጨረሻ ማለት ነው። ይሄንን ደግሞ የተወሰነ እንትን እንለው ማለት ነው እንዳይበስል። ሲበስል ደግሞ አይደለም ዜሮ ትንሽ አደርገዋለሁ። ዶሮ ማሻአላ ተባረከ። አያችሁት? አሁን መልሼ ቀጥነዋለሁ ደግሞ ደቂቃ ጠብቁኝማ። እሺ አሁን ደግሞ መልህ አረግበታለሁ ማለት ነው። ያው እንዳይበዛ ማጅ ስላለው እንዳይበዛ ብዙም እንዲያረፍ እንዳይመስላችሁ በትንሹ ነው ያረኩት። ዋው ሲያምር ጋይስ፣ መልኩ ለራሱ ያምራል። ታሳያችሁ መልኩ በጣም ነው የሚያምረው። ማሻአላህ ቀይ መልኩን ላሳያችሁ። ታያችኋል መልኩ ማሻአላህ በጣም ነው የሚያምረው። ከዛ ይቅርታ ደግሞ ያረፍባቸው ስላነሰው ማለት ነው። ከዛ ፍርናለሁ ማለት አሁን ደግሞ ሌላ ማረገው ላሳየ። እዚህ ላይ ደግሞ ቲማቲም በቁመናው ቅድም ሴትዮዋ ስላለች ነው እንትን ያልኩት ማለት ነው። ቲማቲም በቁመናው ትከትፋላችሁ ማለት ነው። ትከትፋላችሁ። ከዛ በበኳር ይሉታል። ይሄ የሚያቃጥል በጣም ይጥማል ይሄ ማለት ነው። ይሄንን እና ቲማቲም ታረጋላችሁ እዚህ ላይ ማለት ነው። እሺ ቆይ ሌላ ደግሞ ላንጣ። እሺ አሁን ደግሞ ምን እናደርጋለን መሰላችሁ? ሌሞን እዚህ ላይ ሌሞን እንጨምቅበታለን። አንድ ሎሚ እናረግበታለን ማለት ነው።